ሰላም ጋይሶች እንዴት ናችሁ? ሁሉ መልካም ነው። ዛሬ ደግሞ በአዲስ ነገር ካች ብለናል። እሱም ያው ከጀለሴ ጋር ወጣ ብለን vlog ለመስራት አስበናል። vlog የምንሰራበትን ቦታ እናሳያችኋለን። አሪፍ ቦታዎችን እናያለን። በጣም በቃ ደስ የሚሉ ቦታዎችን እናሳያችኋለን እና ቆይታችሁን ከኔ ጋር አርጉ። ይመቻችሁ። ግን የምንሄድበት ቦታ ደግሞ ቦሌ ነው። ቦሌ መድኃኒዓለም አካባቢ አሉ የሚባሉ አሪፍ ሬስቶራንት እና ሆቴሎች አሪፍ በቃ ቀለል ያሉ ቦታዎችን እናሳያችኋለን። እዛ ከመሄዳችን በፊት ግን መገናኛ እንሄዳለን። አንድ ትንሽ የምገዛት እቃ አለች። ይቻማችሁ ጀለሴ ጋር ወደዛ እንሄዳለን። ይመቻችሁ። ከኔ ጋር ቆዩ። ከቤት ወተናል። ወደ ታክሲ ተራ እየሄድን ነው። ያው እንግዲህ መገናኛ ሂደን እንግዲህ የምንፈልገውን ነገር ሂደን እንገዛለን። ይመቻችሁ። በወዝብላ ኑር ከተባለ አትስርስራ ያንተ ቀናል ካንጀ ካልሆነ አይሆን አያምር ይዞ መገኘት የለም ምስክር ድፈራ ትፍራ ችግር ላይ ፎክር የጎበዝ ልቡ እዝጌር ሲያየው የሚጥረው ነው የሚጨምረው የዘነበትም ጀንበር ጠልቃ የገዛ ጥላ ይሸሻል በቃ ስንል መላመል መገናኛ ደርሰናል። አሁን ወደ ምንፈልገው ቦታ ነው የምንሄደው። ቀጥታ የምንፈልገውን እቃ እንገዛለን። ይመቻችሁ። ከኔ ጋር ሁኑ። ፈለኩትን ነገር ገዝተን ቀጥታ ደግሞ ወደ ቦሌ እንሄዳለን። ይመቻችሁ። ይቻማችሁ። እዚህ ጋር እንትኑ ጠንካራ ነው አይደለ? እዚህ ጋር ማቆሚያው አካባቢ ላይ አሁን ሰልፍ ስቲካችንን ገዝተን ቀጥታ ወደ ቦሌ ፌርማታ እየሄድን ነው። ያው እንግዲህ አብራችሁ ሁሉ አብሬ ዝናብ ግን ሊመጣ ነው የደረሰብን ብራው በዚህ በኩል እንግዲህ የቦሌ ታክሲዎችን አግኝተናል። ስራ በበዛ ይሁት ሲመጣ አሁን የቤቴ ለዛ ይሁት ለቤት ተከማችቶ ፊቴ ሲያወዛ ያዙትና ማይኩ በሉ ከኔ ጋር አዎ ጋሜ አይፈራም ሳፍር ለበሰሌዳ ላ በተግባር ቃልን አሸንፈ በል ያዝ ከዛሬው ነገን አስበልጠ በል ያዝ ጭምር ማይኩ ጋር ካልደመቀ ምን ዋጋ መላመች ይዞ ጋይስ እንግዲህ አሁን እንደምታዩት ቦሌ ደርሰናል። አሁን ቦሌ ውስጥ ነን ያለነው። ደርሰናል ቦሌ እና ጀለሴ ትንሽ ራቅ ብላኛለች። አፍራቱን አትሆን እኔ እንጃ አላቅም። ብቻ እና የሆነች ትንሽ የሞተር ነገር አይቼ ነበር። በጣም ደስ ትላለች። ብቻ አላቅም። በጣም ደስ የምትል ሞተር ነገር ነች። ብቻ አሪፍ ነው፣ ደስ ይላል ቦታው። በጣም ደስ ይላል። ብቻ ደስ የሚል ነገር ነው። ጀለሴ ግን እንደምታዩት ቪዲዮ ላይ መግባት አልፈለገችም መሰለኝ። ትንሽ አይናፋር ነገር ነች። አረ ላወላ ክራይ ነው ወይስ ምን? ክራይ ነው። እሳተፍ ማረምን እዚህ ጋር ማለት ነው። ማታ እየመጣችሁ ወፍ ማርያምን በጣም አሪፍ ቦታ ነው። ማታ እየመጣችሁ ምናምን ወፍ ማድረግ በጣም ደስ ይላል። ክረምት ገብቷል ትላለህ። አሁን ዝናብ ራሱ እንትን ነው መሰለኝ። ደመና በደመና ነው አብዴታ ጀለሴ ማለት ነው። እዚህ ጋር ባሉ ቺኮች ተማርኮ ሙድ እያያዘ ግን አንድ አወራ አንተ አይበርዳችሁም ግን ያቸው ሲቃጡ እግዚአብሔርን ቀጭን ናቸው። ጀለሴ መፍራቱ ያው ስፖርት እንዳይሰራ እዚህ ማለት ቺክ ይላል። ጠበቁት ነው
እዚህ ሆነ አለ አይደለ በትንሹም ቢሆን ሆነ እንደዚህ አልመሰለኝም። በጣም አሪፍ ቦታ ነው። 10 ሰዓት ከ11 ሰዓት በኋላ በጣም አሪፍ ቦታ ነው። መታችሁ ፈታ ነው የምትሉ ትዝናኑበታላችሁ። በዛው ደስ የሚል ቦታ ቦሌ መድኃኒዓለም እዚህ ጋር ደርሰናል። ይሄን ይመስላል ቦሌ መድኃኒዓለም እዚህ ጋር እንደምታዩት አይ ኔጋ ይሁት ሲያፍር እግዚአብሔርን አረላሽ ያራዳ ልጅ ከዜሮ ተነስቶ ያመጣዋል ማይገባ ገብቶ የአገሬ ልጅም አይደለች ተላላ ታመጣለች በዘዴ በመላ በባሌም በቦሌም የላባችን ድርሻችን ሳይሰጡን ሀስላችን ክፍት የስራ ቦታ ሰው አሁን ሆነ ካፌ ልንገባ ነው። ዋው የሚል በርገር እና ግን ገብተን በርገር አለ አይደል አንበላ ካረ ድምጼ ከፍ አድርገው እንዳትቀርጻ ነው ሰው አስፈራራ ይተራል። ምሬ ነው አሁን ለራሱ ተደብቄ ነው በቃ በጀለስ ሸፍኖ እየቀረጹ ነው። መቀረጽ አይቻልም ነው። አንተ ሻይ ነው የምትጠጣው፣ እኔም ሻይ ነው የምጠጣው። ግን እንትኑን ላሳያችሁ፣ ቤቱን ላሳያችሁ። ይሄን ይመስላል ቤቱ እንደምታዩት ምርጥ ካፌ ነው። ምርጥ ነው ምንም አይደለም። እናቴን ሂዶ ደስ ነው ቤት ደግሞ ገልፍጣ አረበና አትፍታ ወደዚህ ቀና ምን እንደምንበላ ምን እንደምንጠጣ እንጂ መብላቱን እንኳን ቤት ሄደን ሽሮ እንበላለን። ምን እንደምንጠጣ ግን አላውቅም። አሁን ልናየው ቡና ጠጣለሁ ወይስ ሻይ? ያኒ ጋር ኑሮን በዘዴ እዚህ ጋር ነው ሻይ ነው ጠጥተን ተላለ እነታችን እንደዚህ አይነት ቦታ ላይ እንድንገባ አይፈቅድም። አንድ 10-20 ብር ከፍለን የምንወጣው ሻይ ጠጥተን የምንወጣው ምንድን ነው? የምን አባመቱ ብሩ 20 ብር ሻይ ቅጠል ትላለህ። ቤት ገዝተን አናፈላም። ቡና ማሬም በል ጌታ ሆይ ሻይ ያስ እውነት ለመናገር ግን አሪፍ ቦታ ነው። ጌታ ነው አሪፍ ቦታ 21 ብር እሷን አዘዛቸው 21 ብር ጌታ ነው። ታችሁ እዚህ ቦታ ኢንጆይ እንድታደርጉ ጋብዛችኋለሁ። በጣም አሪፍ ቦታ ነው። ታንክ ዩ ብራዘር ብሮ ያ አጣጥመ ማለት ነው። ስኳር ቢያንስ 4 ማንኪያ 2 ማንኪያ 3 ማንኪያ 4 ማንኪያ 5 ማንኪያ አድርጌበታለሁ። ያንሷል 600 ብር ነው። ምንድን ነው ሻይ እኮ ነው የምጠጣው። ሻዩን ሳጨርስ ስለ ገንዘቡ መጨነቅ ጀመርኩ። ወልደሽ አሳደግሽኝ እሽ ልባ አሁን እንደምታዩት ጨርሰን ወጥተናል። የድሃ ቅንጡ ያፋጫል በቂጦ ዛትስቱ በተለይ ትክክለኛ አባባል ያራዳ ልጅ ከዜሮ ተነስቶ ያመጣዋል ማይገባ ገብቶ የአገሬ ልጅም አይደለች ተላላ ታመጣለች በዘዴ በመላ በባሌም ምን እንደሆነ አላውቅም፣ ግን ሰው ሁሉ እያየኝ ነው። ጌታን እያየኝ ነው። መኪና ውስጥ ያለው ውጭ ላይ ያለው ሁሉ ምንድን ነው? ፕሌን ይዣለሁ እንዴ ብራ ለካ ፈጣሪ የሰጠኝን ድፍረት ፈጣሪ የሰጠኝን ድፍረት ስለያዝኩ ነው፣ ሌላ አይደለም። እዚህ ጋር ማለት ነው ፈታ ማለት ትችላላችሁ። እዚህ ጋር ኳስ ምናምን የሚጫወቱ ሰዎች አሉ ማለት ነው። ፈታ ማለት ትችላላችሁ። በጣም ደስ የሚል ቦታ ነው። ባይዞ አሪፍ ነው። ወላ ታው በጣም ደስ የሚል ቦታ ነው። ናቡ ትንሽ እስከሚያባራ ድረስ ውስጥ ይገባል። ትንሽ የመጣ ነው ማለት ቢሩ መስራት አሪፍ ቆይታ እንደነበራችሁ አልጠራጠርም። ይቻማችሁት ልና እንቀጥላለን አሁን
እዚህ ጋር ማሽላችሁ ካፌዎች አሉ። እዚህ ጋር ምርጥ ቦታዎች አሉ። እዚህ ምን ገባ ነበር ግን ያው እኔና ጀለሴን አሁን አውቃችሁናል ምን አይነት ሰዎች እንደሆን ማለት ተላላ ቀጣይ ግን እዚህ መተን እንገባለን። ያ በቀጣይ አንቺ ነሽ የምትጋብዥኝ። ይሄን ሀብታም ሰው ይላል እስ ደሃ ሆናል እንደ አንተ ሀብታም እስከምትሆን ድረስ። ሁለተኛ ደግሞ ባለቤቶቹ አንሳ ብሎኝ ማለት ነው ላነሳ አስፈልግ ምን እንደሆነ ታውቃላችሁ። እዚህ የተቀመጡት ተስተናጋጆቹ ማለት ነው አቤት አቤት ሰዎች ደግንድን ማለት አሁን ምን ችግር አለው አለ የጥቆች ብለን ተባ ዋው ደስ አበሻ ደግሞ ታርቀው ምንም አንለው ስሙ ምንድን ነው የሚባለው ብለን እንጠይቅ ነበር ግን ብራዘር ትመጣለህ? ምንድን ነው የምትባለው? ሆስፒታል ትንሿ ሞተር ትክክለኛ ስሙ ግን ሆስፒታል ስንት ነው እንደምታዩት ካሜራ ሆስፒታል ይባላል። ሆስፒታል ነው ምናምን ብሎኛል። ትንሿ ሞተር ነው ያለው። ዞሮ በደቂቃ 5 ብር ምናምን ነው ይሄ ነገር። እንደምታዩት እዚህ ጋር ሰዎች ኢንጆይ ምናምን ያደርጋሉ እየመጡ ብቻ አሪፍ ነው። በደቂቃ 5 ብር በጣም ደስ ብቻ ሲደብራችሁ መታችሁ ዘና ምናምን ትላላችሁ። እዚህ ጋር ደስ የሚል እንትን ነው። እኛ ቦሌን ዛሬ እንዳሳየናችሁ እቺን ትመስል ነበር። ተልጠናል፣ ተዝናንተናል። ኪሳችን ተልጧል፣ ተዝናንተናል አይደለም? ያ ተዝናንተናል። ዘና ፈታ እንዳላችሁ አልጠራጠርም። በቀጣይ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ማለት ነው ኮሜንት ላይ ደቅ አድርጉልኝ። እጄ እዛ አካባቢ ደስ ያላችሁ ሰፈር ንገሩ። እዛ አካባቢ እጄ ቪዲዮ እሰራለሁ። ይመቻችሁ። አሁን ታክሲ እንሄዳለን ወደ ፌርማታ ማለት ነው። ና በዚህ ነበር በጣም እየመጣ አሁን እየተቃረብን ነው ወደ ፌርማታችን ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። አስተያየት ኮሜንት ምናምን ስጡ። እንዴት ነው ልቀጥልበት ወይስ ልተው? ዞሮ እንገናኛለን። አሪፍ ጊዜ እንዳሳለፍን ተስፋ አደርጋለሁ። ወላይ መኪና ብሳት ቶሎ እንደ ሰላም በላችሁ አብራሩ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ። በጣም ወዳችኋለሁ። ቻው። ይመቻችሁ። መልካም ቀን